دعاي تسنتو زمن عدس بيت يا زناقاتي كجيتاي دجاف كسرات بغيرو بولو دسانف الحمد لله الحمد لله مسكانا አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሲቲ ቡታጀራ የዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላም ጤና ከናንተ ጋር ይሁን። ዛሬም በድጋሚ በሌላ ቪዲዮ ተመልሼ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ከኔ ጋር ቤተሰብ ሆኑ። እንዲሁም ወዳችሁ ፈቅዳችሁ ቤተሰብ ያደረጋችሁኝ ጀዛኩሙላሁ ኸይረን ጀዛ ብያለሁ። አዲስ ገቢዎች አዲስ ወደ ቤቴ የመጣችሁ እንኳን ደህና መጣችሁ ብያለሁ። ነባሮችም እንኳን ደህና ቆያችሁኝ። ዛሬ የምናየው ኢንሻአላህ የስፍራ ዲዛይን ነው። በባለፈው በሁለት አይነት ከለር ሰርቻለሁኝ፣ ግን አሁን ደግሞ ለየት ባለ ከለር ምን አይነት ያኔ በተለያዩ ከለሮች ሲሆን ደግሞ ምን አይነት ዲዛይን ይሰጣል የሚለውን ነገር እናያለን ኢንሻአላህ። የምንሰራው የዚህን ዲዛይን ነው። ይሄንን አይነት ዲዛይን ከዚህ በፊት በደሃቢና በነጭ ሰርቻለሁኝ፣ አሳይቻችኋለሁ። በአረንጓዴና በነጭ ሲሆን ደግሞ ምን ያህል ያምራል የሚለውን እናያለን ኢንሻአላህ። ይሄንን ለመስራት የሚያስፈልገን ያው በመጀመሪያ ሁሌም እንደምለው ክር ነው። እነዚህ በሁለቱ ነው የምሰራው፣ በነጭና በአረንጓዴ ነው። አረንጓዴ ፋተሁ ነው የምጠቀመው፣ እንደ ሰዎቹ ምርጫ ነው። እኔ ማንኛውም ነገር ስሰራ እዚህ ቪዲዮ ላይ የምታዩት ሁሉ በራሴ ምርጫ የምሰራው አይደለም። ዲዛይኑም ቢሆን ከለሩ የኔ ምርጫ አይደለም፣ የያባቱ ምርጫ ነው። እኔ በሳምንት ኦር ደግሞ በ15 አንድ ቀን ላይቭ ገባለሁ በቲክቶክ። የዛን ሰዓት የምቀበለው ትዕዛዝ ነው። ከዛ ቁጥሬን ሰጣችኋለሁ። በኢሞ እየደወሉ በዋትስአፕ እየገቡ ነው ትዕዛዝ የሚያዙኝ። ብዙ ጊዜ በዩቲዩብ ላይ አያዙኝም። ስለዚህ ይሄ የምሰራው የምታዩት ቪዲዮ ሁሉ በኔ ዩቲዩብ ላይ የምታዩ ቪዲዮ ሁሉ የያባቱ ትዕዛዝ ነው። የፈንዲሻውም ቢሆን የአበባውም ቢሆን የስፍራውም ቢሆን ሁሉም ነገር የያባቱ ትዕዛዝ ነው ማለት ነው። ስለዚህ በእናንተ የሚጠበቀው ማዘዝ የምትፈልጉ በእናንተ የሚጠበቀው በየትኛውም ቻናል ደስ ያላችሁን የተመቻችሁን ስራ አንስታችሁ ሲቲ ይሄንን ስሪልኝ፣ ሲቲ ይሄንን እፈልጋለሁ ብቻ የእናንተ እንትን ይሄ ብቻ ነው። እኔ ግን መስራት ነው ማለት ነው። ዳንቴርም ይሁን ስፍራም ይሁን ማንኛውም ነገር ማለት ነው። ዲዛይኑም የፈለጋችሁትን ዲዛይን አውጥታችሁ ይሄን ስሪልን ማለት ብቻ ነው ማለት ነው ኢንሻአላህ። ሲቀጥል ዛሬ የምንሰራው ይሄንን ነው። ይሄንን ያው በዚህ ወር የሚሄድ ነው። ኦሬዲ ያው እያለቀ ነው። ነገር ግን እኔ ለእናንተ ቪዲዮ ለመስራት ብዬ ነው ለመስራት ብዬ ነው የመጣሁት ዛሬ ኢንሻአላህ። ይሄንን ለመስራት ያው የሚያስፈልገን ሁለት አይነት ክር ነው። በሁለት አይነት ክር ነው የምንሰራው። እዚህ ጋር ጀምሬዋለሁኝ እንዳጋጣሚ ቪዲዮ ከመስራቴ በፊት ጀምሬዋለሁኝ። እንደምታዩት በዚህ በኩል 20 ነው፣ በዚህ በኩል 21፣ በዚህ ይሄ አጭሩ በኩል ነው። ሁለት አይነት ነው። ሁሉ ጊዜ እንደምላችሁ አንድ በኩሉ አጭር ነው፣ አንድ በኩሉ ረጅም ነው። ይሄ ወደዚህ በኩል ረዘም ያለው ነው፣ ወደዚህ በኩል ደግሞ አጠር ያለው ነው። ስለዚህ እዚህ ጋር ባለው 21 እንቆጥራለን፣ 21 እንቆጥራለን። ወደዚህ ባለው ደግሞ 23 እንቆጥራለን። ስለዚህ 23 እና 21 ስንቆጥር እኩል ይመጣልናል ማለት ነው። ልክ እንደነዚህ አንዱ ሳይበልጥ አንዱ ሳያንስ እኩል እንዲመጣልን እየቆጠርን እንሰራለን። በነገራችን ላይ እኔ ለእናንተ ቪዲዮ ሲሰራ ልቁጠር እንጂ ብዙ ጊዜ አልቆጥርም። በግምትም ብሰራው ያው እኩል ነው የሚሆንልኝ ኢንሻአላህ። በዚህ በኩል 21 ፍሬ፣ በአጭሩ በኩል 21፣ በረጅሙ በኩል ደግሞ 23 ስንቆጥር እኩል ይሆንልናል ማለት ነው። ጠይብ። ስለዚህ ይሄንን የምንሰራው አሁን በአረንጓዴ ነው የጀመርኩት። በአረንጓዴው እንሰራለን ማለት ነው ኢንሻአላህ። ያው ፈንዲሻውን መስራት የምትፈልጉ ምናልባት ያልገባችሁ ነገር ካለ ጠይቁን። ሰሞኑን ያው ኮከብ በፈንዲሻ እንዴት ነው የምናወጣው የሚለውን ባለፈው አንድ ቪዲዮ ሰርቼ አንድ ሰው ጠይቃኝ ሰርቼላታለሁ። ይሄው እንደምታዩት እንደዚህ ነው የሚሳበው። ለእናንተ
እንዲታያችሁ ብዬ ነው። አዲስ ምናልባት አዳዲስ ጀማሪዎች ከሆናችሁ አያችሁት፣ ቀላል ነው፣ በጣም ቀላል ነው። እንደዚህ ነው የምንስበው ማለት ነው። ጠይብ ያው እንደዚህ ነው የምንስበው፣ በዚህ መልኩ ነው ማለት ነው። ብቻ በእኛ የሚጠበቀው ያው ከዚህ በኩል ከስር እንደምታዩት አያያዜን እንዳያችሁት እንደዚህ ነው የምንሰራው። ወደፊት ጠጋ ያልኩት እናንተን ለማሳየት ብዬ ነው። እሺ እንደዚህ ኪሎሹን እንይዛለን። ከዛ በኋላ በኪሎሹ እንስፋለን። በቀዳዳው እያስገባን እንደዚህ እያደረግን እንስፋለን። እንትኑን ይሄ ቁጥሩን መጀመሪያ እንትን ለማለት አንድ ጊዜ አንድ ዙር እናወጣና ከዛ በኋላ መሀሉን እንደፈለግን ነው የምንሞላው። ጠይብ መጀመሪያ ከዚህ በኩል እስከ 21 ከዚህ በኩል ደግሞ እስከ 21 ቁጥርና አንድ ዙር እንሄድበታለን። ከዛ መሀሉን መሙላት ነው ማለት ነው። እችኛዋን ሞልቻት ተመልሼ መጣሁ። ይሄንን ዘግቼው መጣሁ። እንደምታዩት ይኸው በዚህ መልኩ አሁን ደግሞ ቆርጠዋለሁ። ከዛ ምን አረጋለሁ? አሁንም በዛው በአረንጓዴ ነው እዚች ጋር ቁጥርና እስከ 21 1 2 3 4 5 6 7 8 1 2 3 4 5 6 7 8 9 10 11 12 13 14 15 16 እዚች ጋር ድረስ በ21 አሁንም አስገባለሁ ማለት ነው። ስለዚህ ይሄኛውን 21 ለምንድን ነው የምለቀው? ለነጩ። ከዛ አሁን ደግሞ 21 ሌላ 21 ቆጥሬ አረንጓዴውን አስገባለሁ ማለት ነው። ጠይብ 21 አሁን ወዴት ነው የምቆጥረው? ወደዚህ ነው የምቆጥረው። ይሄኛውን ለነጩ ነው የምተወው ማለት ነው። ጠይብ በኋላ ቆዩ 21 ልቁጠርና አሳያችኋለሁ እንዴት እንደሆነ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 ይላችሁ 21 ቆጠርኩኝ። ይሄንን 21 እሰራለሁ። ይሄንን 21 ለምንድን ነው የተወኩት? ነጩ እዚህ ጋር ነው የሚገባው ማለት ነው። ስለዚህ 21 እዚህ እቆጥራለሁ አረንጓዴ፣ እዚች ጋር ደግሞ 21 ነጩን አስገባለሁ ማለት ነው። ስለዚህ ልክ በዚህ መልኩ ነው የምንሰራው። ስለዚህ አሁን ወደዚህ ደግሞ ወደ ላይ ደግሞ ስንት ቆጥራለሁኝ? 23 ቆጥራለሁ ማለት ነው። 1 2 ድምጼ ይሰማል? 3 1 2 3 4 5 6 7 8 9 10 11 12 13 21 22 23 እናደርግና እዚች ጋር እንደዚህ እለካዋለሁ። ልካም ይታደርጋል በራሱ ልክ ነው። ስለዚህ አሁን ደግሞ ወደዚህ እቆጥራለሁ 1 2 3 4 5 6 7 8 9 10 13 14 15 16 17 18 19 20 21 ያያችሁት። አሁን ደግሞ እችኛው ወደዚህ እመጣለሁ። ይሄንን አልቆጥረውም፣ ያው በራሱ ልክ ነው ይመጣል።
በዚህ መልኩ አሁን ይሄንን አረንጓዴ ውስጡን አረንጓዴ ሞላለሁ። ይሄንን ለነጭ ተዋለሁ። እዚህ ጋር ደግሞ አሁንም አረንጓዴ አድርጌ ሁላቸውንም ይሄ አረንጓዴዎቹን ክበብ አድርጌ ጨርሻቸው ተመልሼ እመጣለሁ። ይሄው እንደምታዩኝ አረንጓዴዎቹን እዚህ ጋር አረንጓዴ ጀመርኩ። ከዛ ለነጩ ተውኩኝ። እዚህ ጋር አረንጓዴ ሰራው። እዚህ ጋር ለነጩ ተውኩኝ። ከዛ አረንጓዴ ሰራው፣ ለነጩ ተውኩኝ። አረንጓዴ ሰራው፣ ለነጩ ተውኩኝ። አረንጓዴ ሰራው፣ ለነጩ ተውኩኝ። እነዚህ ጋርም እንደዚህ አድርጌ ይሄው አረንጓዴዎቹን ጨርሼ መጣሁ። አሁን ምንድነው የሚቀረው? ይሄ መሃሉን እንዳለ ነጭ ክፍቱን ቦታ ነጭ ነው ማስገባው ማለት ነው። ጠይብ እንዳትረሱ። ያው እኔ እነዚህን መጀመሪያ ጊዜ በአንድ ክር አረንጓዴዎችን ጭርስ ካረኩኝ በኋላ እንደገና ነጩን ደግሞ ሳልቆርጥ ነው ጠባን አንድ ክር ይዤ ሙሉውኑ በዛ በጥግ እያሳለፍኩኝ ሳልቆርጥ በአንድ ክር ነው መጨረሰው ማለት ነው። መጀመሪያ ግን እነዚህ ዲዛይን ማወጣባቸውን አንዱን መርጣለሁ፣ ወይም በነጩ ወይም በአረንጓዴው። እንደዚህ ካወጣው በኋላ እንደገና ደግሞ ውስጡን በአንድ ላይ ነጭ ሞላዋለሁ ማለት ነው። ጠይብ ስለዚህ ነጭ ምን ሞላው እዚህ ጋር ያው እንደምታዩ ጀምሬዋለሁ ነጩን። አሁን ነጭ ነው ምን ሞላው ሙሉውኑ እነዚህ ክፍቱን ቦታ እንዳለ ነጭ ነው የምናስገባበት። በጣም ቀላል ነው። ዲዛይኑም ቀላል ነው፣ ስራውም ቀላል ነው። ከለሩ ግን የፈለጋችሁት ከለር በዚህ ዲዛይን ሆኖ የፈለጋችሁት ከለር ቢሰራ በጣም ነው ውበት የሚኖረው ማለት ነው። ዳሃቢው ለራሱ በጣም ነው የሚያምረው። ዳሃቢው በነጩ ያምራል፣ አረንጓዴ በነጩ ያምራል፣ በኢትዮጵያ ባንዲራ ያምራል በዚህ ዲዛይን ማለት ነው። እና ይሄ ዲዛይን በማያምር ከለር የለም ማለት ነው። በሁሉም ያምራል እላችኋለሁ። ደግሞ በጣም ቀላል ነው፣ ለጀማሪዎችም የሚሆን ነው። እንዲሁም ደግሞ ያው ቆንጆ ከለር ሆኖ በሁለት እንደዚህ ብዙ አይነት ከለር ማይፈልግ ሰው በሁለት ከለር አድርጎ በዚህ ዲዛይን ቢሰራ በጣም ነው የሚያምረው። ቢያሰራም ያምራል ማለት ነው። ስለዚህ እቺን ነጯን ዘግቻት ተመልሼ መጣሁ። ደቂቃው እንዳይበዛ ይሄው ነጩን ጨረስኩት። ከዛ ይሄኛውን ቆርጠዋለሁ። ጅምር ላይ አጀማመሬ እዚህ ጋር የዘጋውበት ቦታ በቀጥታ አይደለም። ስለዚህ አሁን በዚህ ከጀመርኩኝ በዚህ በኩል ነው የምጨርሰው። እንደዚህ ነጩን መዘላቂ ነው የምሰራው ማለት ነው። ጠይብ እንዴት እንደሆነ ይታያቸዋል። በዚህች በኩል ጀምርና ነጩን መስራት፣ ከዛ እንዲህ በመሃላቸው እያሳለፍኩኝ ሳልቆርጥ እንደዚህ ነው የምሰራው ማለት ነው። ይሄንን ከጨረስኩ በኋላ ከዛ በዚህ በኩል ደግሞ ሁለቱን ሰራለሁ፣ ይሄንን ሁለቱን ሰራለሁ ማለት ነው። ይሄው በዚህ መልኩ አልቋል። ኢንሻአላህ በሌላ ቪዲዮ በክፍል 2 ይሄንን ራሱን ስንጨርስ በክፍል 2 እስከምንገናኝ ያላ ሰላም ከናንተ ጋር ይሁን። እንዳይሰለቻችሁ ብዬ ነው አጫጭር ቪዲዮ የምሰራው። ያው እንዳይሰለቻችሁ እናንተም በጉጉት እንድትጠብቁ እንዲሁም ደግሞ እየጣፈጣችሁ እንዲያልቅ ፈልጌ ነው። ያው አጫጭር ሲሆን ረጅም ቪዲዮ ማየት ያሰለቻል። ለዛ ነው ትንሽ ደቂቃ መለቀው። ይሄንን በክፍል 2 እስከምንገናኝ ድረስ ያላ ሰላም ከናንተ ጋር ይሁን። በድጋሚ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉና ከኔ ጋር ቤተሰብ ሆኖ በሌላ በክፍል 2 እስከምንገናኝ መልካም ቆይታ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዱዓይ ተሰምቶ ዘመን ላደስበት እያዘናጋችው ከጌታዬ ደጃፍ ከሰላት በገይሩ በሁሉ እንድሳለፍ አልሐምዱሊላህ አልሐምዱሊላህ ምስጋና